አርጋኖን ዘአርብ በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ ከነቢያት ማህበር ሁሉ ጋራ ወደ እኔ ነኝ። ከአንደበታቸው የወጣውን የምስጋናሽን ኃይለ ቃል ልብ ታስደርግኝ ዘንድ ድንግል ሆይ የቃልን ካንቺ ሰው መሆን ስጋ መልበሱንም ጽንፍ እስከ ጽንፍ ማስተማሩ በልጅሽም መርፈ መስቀል የአሕዛብን ምድር ካረሱ የቃሉንም ድል በምድር ሁሉ ከዘሩ ሐዋርያት ጋራ ወደ እኔ ነኝ። ድንግል ሆይ በስጋቸው የልጅሽን መከራ ከተሸከሙ የሰማዕትነታቸውን ደም ከተቀቡ ሰማዕት እርሳቸው ሁለት ልሳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሰራዊት ናቸው። ከእርሳቸው ማህበር ጋራ ደግሞ በረድኤት ወደ እኔ ነኝ። ድንግል ሆይ በማመንዘር እድፍ ልብሳቸውን ካላሳደፉ ለመንፈስም ማደሪያ ከሆኑ ንጹሐን ደናግል ማህበር ጋራ ወደ እኔ ነኝ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍጹማን መነኮሳት ማህበር ጋራ ወደ እኔ ነኝ። በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡ ከትጉሃን መላእክት ማህበር ጋራ ወደ እኔ ነኝ። ድንግል ሆይ ከቅድስት ቤተክርስቲያን ማህበር ከምዕመናን ሁሉ ጋራ ወደ እኔ ነኝ። ድንግል ሆይ ከቅዱሳን ማህበር ጋራ ወደ እኔ ልትመጪ እወዳለሁ። ይልቁንም ከዚህ ከማኅሌተ አባቶች ከዳዊት ጋር ብትመጪ እፈቅዳለሁ። በተቃጠለ ፍቅር ስላንቺ ጮኻልና እንዲህ ሲል በጽዮን ለሚያደርግ እግዚአብሔር ምስጋና አቅርቡ፣ ስራውንም ለአሕዛብ ነገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በማዕከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ፣ ታላላቁንም ቤቶቿን ለሚመጣው ተነግሩ ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ሸክም ተሰራ። በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን፣ ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጽሐፍ። ስለዚህም እንዲህ አለ፣ ሸክሟንም ትካፈላላችሁ ለሚመጣው ትውልድ ትነግሩ ዘንድ። ባለ ጊዜው ደግሞ ስለ ጥምቀት ልጆች በስጋ ስለማይመኩ የእግዚአብሔር ልጆች ለሆኑ ስልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፈቃድ ከስጋዊ ፍትወት ከስጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ አምላክን በስጋ የወለድሽ ከትንሽነት የጀምሮ ተስፋ ያለኝታዬ፣ አምባዬ፣ መጠጊያዬ፣ ጉልበቴ፣ የመድኃኒቴ ሽቱ ብልቃጥ፣ የመመኪያዬ አክሊል፣ ክብሬ፣ ገናነቴ፣ የራሴ ከፍ ከፍ ማያ ሆይ በክርስቲያን ስርዓት ጠብቂኝ፣ በክርስቲያን ሃይማኖት አጽኚኝ፣ ክርስቲያን አድርጊኝ። ክርስቲያን ልባል፣ በክርስቲያንነት ልኑር። ልጅሽም በአባቱ ምስጋና በክበበ ትስብእት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሆኜ ልገኝ። የኃጢአቴን ስሯን ከኔ ላይ ንቀይልኝ፣ ጫፎቿ በስጋዬ ላይ እንዳይረዝሙ ከልቦናዬም የስጋዊን ፈቃድ ግንድ ቁረጪ። እሾህ ከአሜከላ በላይ እንዳይበቅል ነፍሴንም የምታስጨንቃትን ወደ ጥፋትም የምታደርሰኝ የዚህን ዓለም አማር ፈቃድ ከልቦናዬ አጥፊልኝ፣ እንድጎዳም አትተይኝ። በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጣይኝ፣ ከቀንበሩም በታች እንዳልጸመድ አድርጊኝ። የሚያጣላ የሚያስት መንፈስ እርሱ ነውና ለጊዜው ኃጢአትን ያማረ የተወደደ አስመስሎ ያሳያል፣ ስጋዊንም ፈቃድ ለልቦና ያከናውናል። መራራውን የጣፈጠ ጨለማውን ብርሃን ያደርጋል። ኃጢአትን ሰርቶ ከፈጸሟት በኋላ ግን እርሱ አስቀድሞ ይከሳል፣ የሰሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋዴ እፈራዋለሁ፣ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሰራ አደኝ። ኃጢአትም ሳያሰራኝ አስቀድሞ አደኝ፣ ሳያጣላኝም ከልዑል ፊት ኃጢአቴን አስተሰርይልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ስጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና። ነገር ግን ፍቅርሽን በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባው፣ ስሙም ምስጉን ቡሩክ ይሆን። ወይን ከውሃ እንዲቀላቀል አንዱን ከአንዱ ሊለይ እንዳይቻል እንዲሁም ደግሞ ፍቅርሽ ከልቦናዬ ልቦናዬም ከፍቅርሽ ተዋሃደ። የኃጢአቴ ቁስል የነፍሴን መግል ያላንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። ኃጢአቴ ከዓለም ሁሉ ኃጢአት እንዲበልጥ ተረዳ፣ ንጽህናሽም ደግሞ ከቅዱሳን ሁሉ ንጽህና እንዲበልጥ እንዲበዛ አወቀ። ስለዚህም ፍቅርሽን በልቦና የጨመረ ጽኑ ቁስል ያለ ጽኑ እጹብ ድንቅ መድኃኒት እንዳይጠገን ያውቃልና። የእግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠልቅ ለዚህ አንክሮ ይገባል። ደግነቱንና ይቅርታውንስ ማን ይናገራል? በኃጢአት ቁስለኞች ፊት መድኃኒት አዘጋጀ፣ ተቀብተው በእርሱ እንዲድኑ ነው። በኃጢአት በቆሰሉት ላይ የሕይወት የመድኃኒት ሽቶ አዘጋጀ፣ በእርሱ ተሻተው ከመከርፋት እንዲድኑ ነው። የሕይወትም ውሃ ዘቅትን አመለከተ፣ ወደ እርሷ ሄደው በእርሷም የመነጨው የንጽህና ውሃ ተረጭተው ታጥበውም እንዲድኑ። የምድር ኃጥአን ሁላችሁ ወደ ቅድስት ድንግል ኑ፣ በእርሷ ስጦታ ጻድቃን ተሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ነው። የይቅርታ ውሃ ወደ ምትፈስ ልብሳችሁንም በልጇ ደም እጠቡ፣ ለሰማይ ሙሽርነት ዝግጁ ትሆኑ ዘንድ።
ድውያነ ሥጋ ሁላችሁ ወደ ድንግል ኑ በጸሎቱ ኃይል እንድትፈወሱ። የእውቀት ድሆች ሁላችሁ ኑ የእውቀት ምንጭን ከእርሷ ትቀዱ ዘንድ የአማረ የተወደደውን የጥበብ ምክር ታገኙ ዘንድ። ድንግል ሆይ የኔን አመንዝራነቴን እናገራለሁ፣ የአንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የኔን ስህተት የአንቺን ማማለድ የልጅሽን መታገስ እናገራለሁ። ድንግል ሆይ የኔን ስንፍና የአንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈን በእኔ ላይ ይመኛል። ይቅርታ የሚያደርግልኝ ልጅሽን ለምኙ፣ በእኔ ላይ እንዳያሰለጥነው። ጸሎቴም በሚቃረን ፊት በአርበኛው እጅ እንደ ፍላጻ በኃይልም እንደሚወጋ ጦር የጎን አጥንትም እንደሚሰብር እንደሚያቆስልም ይሆን። ዳግመኛም እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሆን። ጠላቴም ይህንን አይቶ ይሽሽ፣ ከኔ ጋር ለመቃረን እንግዲህ አድባም ተንኮሉ ይጥፋ። መንገኑም አልጫ ይሁን፣ የኃይሉን ብርታት ልምሾ ይሁን፣ የሚጸናበትም ተስፋ ያገኝ። ማህምናን በጥላዋ የሚያርፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትጠጪ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኝ ቡሩክ ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ከአንቺ የተገኘ በላዩም መሻከራቸውን ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ከአንቺ የተገኘ ድንግል ሆይ አንቺ ደግሞ የኃጢአትን መሻከር በልጅሽ መለኮትነት ቅቤ አለዝብልኝ፣ በእርሱ ላይም ደም ግባቴን እንዳገኝ። በዕብራይስጥ ማርያም የተባለች የተመረች ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰፈፍ ውስጥ እንዲወለድ የንብ ልጅ እጩ ከሰፈፍ ውስጥ በንቡ ዜማ ጩኸት ነውና፣ ማርም ደግሞ ከሰፈፍ ይቀዳል። የክርስቶስም ካንቺ መወለድ እንዲሁ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና፣ ጸጋ ክብርን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ሆኗልና። ከሴቶቹም ሁሉ የተባረክሽ ነሽ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አንቺ ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ፣ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይሉ ይጋርድሻል። በገብርኤልም አንደበት የአብ ቃል በጆሮሽ ተሰማ። ስለዚህም በሰፈፍ ተመሰልሽ፣ ቃልን በመስማት ጸንሰሻልና። ስለ ንብ ክንፍም የመንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሰራው ማር ከቅዱሳን ነቢያት ቃል አበባ የተቀሰመው ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱንም ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም። እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገረውን ነባቢ በግ በሕማሙም ጊዜ በወጉት ፊት አፉን ያልከፈተውን የወለድሽልን ድንግል ሆይ ለምኝልን። ልጅሽ በደሙ ይዋጀን፣ እኔ እንዳልጎዳ በልጅሽም ፊት የተናቆ እንዳልሆን፣ ለሰይጣንም የተሰጠው ለአጋንንት የተገዛው እንዳልሆን፣ የመስቴማ ሰራዊት በላይ እንዳይመኩ፣ የቤልሆርም መናፍስት እንዳይሳለቁብኝ። የኔን መውደቅ የሚወዱ ሁሉ እርሳቸው የወደቁ ይሆኑ፣ ጉስቁልናዬንም የሚወዱ ሁሉ እርሳቸው የጎሰቆሉ ይሆኑ። እኔ ባሪያሽ ግን ከፍ ከፍ ልበል፣ እርሳቸውም ይፈሩ ይጎስቁሉ። እርሳቸው ችግር መናቅ ይምጣባቸው፣ ለእኔ ክብር ባለጸግነት ይሁን። ለእርሳቸው ማፈር ፊት ማጥቆር፣ ለእኔ ከፍታ ባለሟልነት። ከእግዚአብሔር ዘንድ ለእርሳቸው አባር ቸነፈር እህል ማጣት፣ ለእኔ ጽጋ መወደድ ተድላ ደስታ ይሁን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላዩዋ ሲበራ የታየባት ደብሩ ይወሳል። ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላዩዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደሩባትን አይቶ ከዚያውም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያስደረጋት ምድረ ርስት የተመሰገነች የተወደደች ጽጎቿ ብረት የሆኑ ከተራሮቿን ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች ከውስጧ ፍሬ የቆረጡባት የቆላ የወይን ሐረግ በባጢ ቀፎ የተሸከሙላት አንቺ ነሽ። ይኸውም የድንግልናሽ ፍሬ ኢየሱስ ክርስቶስ ነው። የእግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያም አለት ድንጋይ አለ፣ የጣፈጠ ውሃ 12 ምንጭ የሚፈስባት ሕዝቡም ለጽማቸው የሚጠጡት ሲሄዱም ከእርሳቸው ጋር የሚሄድ ድንጋዩ ግን ክርስቶስ ነው። ሌሎፍሌ የወረደች የእስራኤል አምላክ ታቦት በዚያም ዳጎንን የጣለችው በጣዖት የሚያመልኩትንም የቀሰፈቻቸው በወጣችም ጊዜ ከዛጦን ሰዎች ካሳዋን የተቀበለች የእስራኤል አምላክ ታቦት አንቺ ነሽ። ከካሳዋም ጋር እምቦሳ ባላቸው ላሞች ላይ ጭነው ላኩት። የእግዚአብሔርን ታቦት የወርቁንም አይጥና የበጣቸውን የወርቅ ምሳሌ በሳጥን አድርገው በሰረገላ ላይ ጫኑት። ሰለሞን ያሰራት ቤተ መቅደስ በጉልላትም ያስጌጣት ቤቱንም እንጨቱንም መድረኩንም
ናሱንም በወርቅ ለበጠው። በውስጧም ስዕለ ኪሩብ አሳለ። ቁመቱ 20 ክንድ ነው፣ ክንፉ 15 ክንድ ነው። በአንዱ ክንፍ ናሱን ይነካ ነበር፣ የሁለተኛውን ክንፍ ወደ ላይ የተዘረጋ ነበር። እንዲሁም ሁለተኛው በወዲህና በወዲያ ነው። ክንፋቸውም በቅድስተ ቅዱሳኑ ቤት ላይ ይነካካ ነበር። ለካህናትና ለመንግስት የተሰራች ከካህናትና ከንጉሥ በቀር ማንም የማይቀባት ማንም በእጁ ያልቀመማት እፍረት ሽቱ አንቺ ነሽ። ይህችንም ማንም እንዳይቀባት እግዚአብሔር ከለከለ፣ እንዲህ ሲል እንዲህ ያለውን ሽቱ የተቀባ ቢኖር ሞት ይፈረድበት። እፍረት ሽቱ አንቺ ነሽ። ስጋሽንም የተቀባው ኢየሱስ ክርስቶስ ነው። ክርስቶስ ማለት ቅቡ ማለት ነውና። ቄርሎስ እንደተረጎመ የምስክሩን ድንኳን ቅቤ ማንም እንዳይቀባው እግዚአብሔር እንደከለከለ ከንጉሱና ከሊቀ ካህናቱ በቀር ማንም እንዳያገኘው እንዲሁ ደግሞ በሕቱም ድንግልና መወለድ ከአብ ቃል በቀር የተከለከለ ነው። ንጹሕ ክህነት ፍጹም መንግሥት የእርሱ ብቻ ነውና። የትንቢት መንፈስ የተመላች ከሳኦል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል የሽቱ ብልቃት አንቺ አካላዊ ቃል ከእርሱ ዘር ሰው ሆኗልና። ርኩሰት የሌለብሽ ሙሽራ ሆይ ዕዳ በደልም የሌለብሽ ንግሥት አንቺን ማልዳለሁ፣ በገናነትሽም እማጸናለሁ። የ12 ዓመት ታናሽ ብላቴና ስትሆኚ ሰማይና ምድር የማይወስኑትን በወሰነው ሆድሽ እማጸንሻለሁ። ዓለምን ሁሉ የመላ እርሱንም 9 ወር ከ5 ቀን በተሸከመው ማኅፀንሽ እማጸንሻለሁ። በመውለድም ማኅተሙ ባልተለወጠ የድንግልና ኃያል ሥጋ የለበሰውን ፍጥረት ሁሉ የሚያሳድገውን እርሱን ባሳደገ ጡትሽ ወተት እማልድሻለሁ። ፈረሶቿን የሚያደላድል የሕይወት እሳት ሰረገላውንም የእሳት ነበልባል አደረገ። እርሱም ባቀፉት ጉልበቶችሽ የማይዳሰሰውን እሳት ያለ ጉጠት በዳሰሱት ቅዱሳት እጆችሽ እማልዳለሁ። ከገሊላው ንጉሥ ከሄሮድስ ፊት ከልጅሽ ጋር ስትሸሺ መንገድ በመሄድ በደከሙት ቡሩካት እግሮችሽ በአዳም በፊቱ የሕይወት መንፈስ ያሳደረበት እርሱን በሳሙት ከንፈሮችሽ እማልድሻለሁ። ልጅሽን ወስደው እንዳይገሉት ከሄሮድስ ሰራዊት ፈርተሽ ስለ ልጅሽ መራራ ለቅሶ ባለቀሱ ዓይኖችሽ እናቴ እማማ በማለት በታናሽ ብላቴና አንደበት ሲያጫውትሽ የሚጣፍጠውን ነገሩን በሰሙት ጆሮችሽ እማልዳለሁ። የንጹሕ ድንግልና አበባ የሚሆነውን የአብ የባሕርይ ልጅ የልብሱን ሽታ የአፉን መዓዛ ባሸትተው አፍንጫሽ ከሽቱ ሁሉ የሚበልጠውንም የሰውነቱን መዓዛ ባሸትተው ከጽጌረዳም በሚቀላው ፊትሽ እማልዳለሁ። እንደ ብርሌም በጠራው መልክሽ ብርሃኑ እንደመላ እንደ ፀሐይ በሚያበራው ያማረ የተወደደ ሽቱ የፈሰሰበት ፊትሽ አንጥረኛ የሰራው የወርቅ ዘንግ በሚመስለው አንገትሽ እማጸናለሁ። በተከፈከፈው ጸጉርሽ ጥቁረቱም የሐር ነዶ በሚመስለው የኪሩቤልም ክንፍ በሚጋርደው እንደ በረድ በሚነጣው ወተትም የፈሰሰበት በሚመስለው ጥርስሽ እንደ ሰሌን እንደ ሊባኖስ ዝግባ በሚመስለው ቁመትሽ እማልዳለሁ። በቅድስና ልብስ በድንግልናሽ መጎናጸፊያ የወይን ሐረግ በተሳሳበት ወርቅ በተጠለፈበት በአባትሽ በዳዊት ወገን የእስራኤል ደናግል እንዲህ ይለብሳሉና አባቶችሽ ባለበሱሽ ልብስ እማጸናለሁ። ከሽቱ ሁሉ በሚበልጥ በልብስሽ ሽታ ከምድረ በዳ አበባ ይልቅ እጹብ ድንቅ ሽታ በሚሸት በአፍሽ ትንፋሽ ከማር ወለላም በሚጣፍጠው አፍሽ ለዓለም ሁሉ ረብ ጥቅም የሆንሽቱን የተባረክሽቱን ፍሬ አንቺን ባፈሩ በአባትሽ በኢያቄም ጉልበት በእናትሽም በሐና ማኅፀን እማልዳለሁ። በከደንሽ በእግዚአብሔር ጥላ የልጁን ማደሪያ ትሆኝ ዘንድ ባጸናሽ በጋረደሽም በመንፈስ ቅዱስ ክንፍ የወልድ ማደሪያ ልትሆኚ ባነጻሽ ባለመለወጥ ባለመመለስ ቃል ከአንቺ በመወለዱ እማልዳለሁ። የድንግልናሽ ማሰሪያ ሳይቆረዝ ከአንቺ በመወለዱ በጎል በመጣሉ በጨርቅ በመጠቅለሉ በጎንሽ እርሱን በተሸከምሽበት በጀርባሽ ባዘልሽበት እስከ ጉልምስና በሰው መጠን ለመሆን እስከ ደረሰ ድረስ ጥቂት ጥቂት እያለ በማደጉ እማልዳለሁ። በዘካርያስ ልጅ በዮሐንስ እጅ በመጠመቁ የምወደው ልጄ ይሄ ነው ብሎ በመሰከረለት በአብ በነጭ ርግብ አምሳል ወርዶ በራሱ ላይ በተቀመጠበት መንፈስ ቅዱስ እማጸናለሁ። ወይናቸው አልቆ ነበርና ወይን የላቸውም ባልሽው ጊዜ ውሃውን ወይን ባደረገው ከእርሱም ባወጣው ኃይል አጋንንትን ባራቀበት ድውያንን ደዌያቸው ልዩ ልዩ የሆነውን ባዳነበት እማጸናለሁ። እንዲሁም እኔ ሕይወትን ከእርሱ ሻለሁ በደዌ ኃጢአት ተጨንቄያለሁና ዘለምጽን ዳን ፈቅጃለሁ ንጻ ብሎ ባነጻው በእርሱ ኃይል እማጸናለሁ። እኔ ደግሞ ከእርሱ ዘንድ ከነፍሴና ከሥጋዬ ርኩሰት መንጻትን ሻለሁ። መጻጉዕን በቤተ ሳይዳ መጠመቂያ በተገናኘው ጊዜ ባዳነው ኃይል እማጸናለሁ። እኔም እንዲሁ ከእርሱ ዘንድ በጎ ሥራን ለመስራት በመድከም ልምሾ የሆነውን ልቦናዬን እንክስና ያረታልኝ ዘንድ እፈቅዳለሁ። የዕውራንን ዓይን ባበራበት ኃይል እማጸናለሁ። እኔም ደግሞ እውነተኛውን የጽድቅ ብርሃን እንዳይ በኃጢአት የጨለመውን የዓይነ ልቦናዬን ያበራልኝ ዘንድ እፈቅዳለሁ። ለብዙዎች ቤዛ በኃጥአን እጅ እንደ ሌባ በመያዙ እንደ ሌባም እጅ እግሩን በመታሰሩ እማጸናለሁ። እኔ ከኃጢአት ማሰሪያ እፈታት ዘንድ ከእርሱ ሻለሁ። በሊቀ ካህናቱም እንደ ባሪያ በጥፊ በመታቱ በጭፍሮቹም እጅ በጲላጦስ ፊት በመገረፉ እማጸናለሁ።
እኔም ከእርሱ ዘንድ እሻለሁ። ከወዲህና ከወዲህኛው መቅሰፍት እድል ዘንድ ነው። በእግሮቹና በእጆቹ መቸንከር እማጸናለሁ። እኔም ደግሞ እጆቼን ከቅሚያ እግሮቼንም ከመሰናክል ያድንልኝ ዘንድ እሻለሁ። በመስቀል ላይ ራሱን ዘንበል አድርጎ ወደ አንቺና ወደ ዮሐንስ በመመልከቱ ዮሐንስን የነጎድጓድ ልጅ አደራ በማለቱ እንዲህ ሲል፣ አንተ ሆይ እርሷ እናትህ ናት፣ አንቺ ሆይ እርሱ ልጅሽ ነው። እኔም ከእርሱ እሻለሁ በአንቺ አደራ ይሰጠኝ ዘንድ እንዲህ ሲል፣ ልጅሽ ወደሙ የዋጀው ባሪያ ነው። እኔንም እንዲህ ይለኝ ዘንድ ከእናትህ ከሔዋን ባሕርይ የተገኘች እናትህ እመቤት ናት። ከርቤ የተቀላቀለውን መጻጻ ከሐሞት ጋር በጠጣው አፉ ማጸናለሁ። ለእኔም ደግሞ ጥበብ የሚያናግረውን እውቀት የሚገልጸውን ንጽሕና ቅድስና የሚያስተምረውን የደስታና የሐሴት ጽዋ ያጠጣኝ ዘንድ ከእርሱ ፈቅዳለሁ። ነፍሱ ከሥጋው በመለየቷ ነፍሱንም የጻድቃን ነፍስ ነፃ ለማውጣት ወደ ሲኦል በመውረዷ እማጸናለሁ። እኔንም ከኃጢአት ቀንበር ነፃ ያደርገኝ ዘንድ ከእርሱ ዘንድ እሻለሁ። በድርብ በፍታ ተጠቅሎ ከመቃብር ውስጥ ገብቶ ሳይንቀሳቀስ 3 መዓል 3 ሌሊት በተቀመጠ ሥጋው እማጸናለሁ። እኔም ለመውጣት ከማይቻል መዝጊያው ከተቆለፈ ከሲኦል ጉድጓድ እድን ዘንድ እፈቅዳለሁ። ዓለምን ሁሉ በሚያድን ትንሣኤው እማጸናለሁ። እኔንም ከመውደቅ ያነሳኝ ዘንድ ከመቀጥቀጥ ልምሾም ከመሆን ያደነኝ ዘንድ እፈቅዳለሁ። ትጉሃን መላእክተ ሰማይ እያመሰገኑት ወደ ሰማይ በማድረጉ በአባቱም በእግዚአብሔር አብ ቀኝ በመቀመጡ እማጸናለሁ። ለእኔም ደግሞ በቀኝ መቆምን ቅዱሳንም በሚገቡበት ስፍራ ሰማያዊ ርስትን ይከፍለኝ ዘንድ ከእርሱ ዘንድ እፈቅዳለሁ። ያልተገባሁም በመሆኔ ከልጅሽ ከወዳጅሽ ሰርግ የተለየሁ እንዳልሆን በአንቺም እማጸናለሁ። ወደ ልጅ ሰርግ በዓለም ለመግባት ዝግጁ አድርጊኝ። ይህንንም መመኘቴ በፍርድ ይገባኛል ብዬ አይደለም፣ በአንቺ ጸሎት የልጅሽንም ምሕረቱን ተስፋ በማድረግ ነው እንጂ። ለኃጢአቴ አለቅስለታለሁ አዝንም አለሁ። የተሰጠኝን የሙሽርነት ልብስ ይኸውም የጥምቀት ድርብ በፍታ እርሱን ስላሳደፉ ለኃጢአቴ አለቅስለታለሁ። ፈጣሪዬን ስለበደልሁ ብዙ ጊዜ ስላመነዘሩ ስለ እኔም የተሰራውን ሕግ ስላጎደልኩ ትእዛዝ መጠበቅም ከኔ ዘንድ ስለጠፋ አዝናለሁ። ለኃጢአቴ አለቅስለታለሁ። ሐሳርን ጉስቁልናን ስላለበሰችኝ ደስ መሰኘትን ያይደለ ፊት ማጥቆርን እንደ ልብስ ስላደረገችልኝ አዝናለሁ። ወዮልኝ ወዮታ አለብኝ ሕጉን ትእዛዙን ስላልጠበቁ ኋላም ንስሐ ስላልገባው። ወዮልኝ የሰርግ ልብስ ስላለበሱ ወደ ሰርግ ማን ያስገባኛል? የንጉሱንም መክሊት ስላላተረፍኩ ወዮልኝ። እጥፍ ድርብ ስላልሆነው መክሊቴ ጌታዬ በተቆጣጠረኝ ጊዜ ምን እመልሳለሁ? የመብራት ቅቤን ስላላዘጋጀው ወዮልኝ። የሙሽራው ቤት ደጅ ይዘጋብኛል ብዬ አዝናለሁ፣ እፈራለሁ። በሰርጉ ቤት ሰዎች ስርዓት አልተዘጋጀሁና እስኪመሽ ድረስ በስርዓት ስለቆየ ወዮልኝ። ከነግህ እስከ ሰርግ ላገለገሉት ጌታዬ ዋጋቸውን በሰጣቸው ጊዜ ኀፍረት በእኔ ነው፣ ከጌታዬ ወይን ስፍራ አላገለገልሁምና። ከአባቴ የተሰጠኝን ገንዘብ አለል ዘለል በማለቴ ለተቸገርሁ ለእኔ ወዮልኝ። እንደ ጎስቋላውም ልጅ ከሩቅ አገር ሄዶ ሪያ ከሚመገበው አሰር ቃሞ ሊመገብ እንደወደደው ሆኑ። ለእኔ የተሰጠኝን መልክ ትቼ ለእኔ ያልሆነውን ጥቁረት ለተቀበልሁ ለእኔ ወዮልኝ። የሰውነቴን ርኩሰት አጽብበት ነቃ አንብ ለሌለኝ ኃጢአቴም የሚሰረይበት የንስሐ ትጋት ለሌለኝ ለእኔ ወዮልኝ። ነገር ግን ነፍሴ የእግዚአብሔርን ትእዛዝ ተፈቅዳለች፣ ሥጋዊ ፈቃድ ያሸንፋታል እንጂ። በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ በጎውን ሥራ ለመስራት የሚያበረታውን የቅድስና መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይዝለል፣ የብርሃኑንም ድንኳን ይግለጽ፣ የእሳቱንም መጋረጃ ይጠቅልል። የሰማዩን ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ አድርገኝ። ልቦናዬም እግዚአብሔርን ደስ ከሚያሰኘው ነገር ሁሉ ማናቸውን ለመስራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ። የስህተቱን መንፈስ በላዬ አያሰልጥነው። አንዲት ሰዓት እንኳን በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከእኔ አይለይ። በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የተጋሽ ሆኚ። በኃጢአቴም ቁስል የልጅሽን መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ እርኩሰቴን ጸቢው፣ ዝገቴንም ወልውዩ። ማኅተሜንም የአምላካዊ ምስጢሩንም ደም አድርጊልኝ። ከልጅሽም አስራት አድርገሽ ውሰጂኝ። በእጅሽ የተጨበጥኩ በእግርሽ የተረገጥኩ እድል ፈንታሽ ሆን ዘንድ የሰውም ሰራተኛ ወዳልሰራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊኝ። የእኔን ደግሞ እድል ፈንታዬን ጽዋ ተርታዬን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን አረግ የተሳበበትን የሃይማኖት መጎናጸፊያ አድርጊልኝ። በሰርግ ቤትሽም ተሸልሜ ልገኝ። ለልጅሽም ሰርግ ተሸልሜ ልታይ። በቅዱሳን ጉባኤ መካከልም ደስ ብሎኝ ልኖር። ዋጋዬም ከእርሳቸው ያነሰች የጎደለች አትሁን። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገንም በእኔ በጎ ሥራ አልፈልግም። ዋጋዬ ያንቺ ዋጋ፣ ምስጋናዬም ያንቺ ምስጋና ነው እንጂ። እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ።
በኃጢአት ነፍሴ ላይም የጽድቅሽን ምስጋና ልሸከም። መጽደቅ በሃይማኖት ትሩፋትን ፈጽሞ ሳይሰሩ መጽደቅ በልጅሽ ፈቃድ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል ኃጢአታቸው የተሰረየላቸው ዕዳ በደላቸውንም እግዚአብሔር ያልቆጠረባቸው የተመሰገኑ ናቸው። ኃጢአቱንም እግዚአብሔር ያልቆጠረበት የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱን በልጅ ልጁ እስከ 3 እስከ 4 ትውልድ ድረስ እመራመራለሁ። ኃጢአተኛውንም ንጹሕ አላደርገውም። የማርሁትን እምረዋለሁ፣ የወደድሁትንም ይቅር እለዋለሁ። ስለዚህ የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውንም ያስጨንቃል። እኔም ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ፣ በድንግልናሽም ከኃጢአት መዳንን እፈቅዳለሁ። ነገር ግን አንቺ ለምኝልኝ፣ እድል ፈንታዬ ይቅር ካላቸው ጋራ ይሁን እንጂ ካስጨነቃቸው ጋር እንዳይሆን አማልጅኝ። ይህንንም ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ እንዲህ ስል፣ ይቅርታህና ቸርነትህ ጽድቅህም ዘወትር ያገኙኝ። ደግሞ እንዲህ እላለሁ፣ ስለ ቸርነትህና ስለ ፍርድህ እቀኛለሁ፣ ለአንተም አቤቱ ዝማሬ አቀርባለሁ። ደግሞ እንዲህ እላለሁ፣ አቤቱ ለዘላለም ቸርነትህን አመሰግናለሁ፣ ጽድቅህን በአፌ ለልጅ ልጅ እናገራለሁ። ዳግመኛም እንዲህ እላለሁ፣ አቤቱ አንተ ቸር ይቅር ባይ ነህና ይቅርታህም አንተን ለሚጠሩ ሁሉ ብዙ ነው። ደግሞም እንዲህ እላለሁ፣ ምሕረትህን እታመነዋለሁ፣ በጎ ሥራ በቅዱሳን ፊት መልካም ነውና። የእርሳቸው ግን በገላቸው ነው፣ የእኔ ደግሞ በእናትህ ጸሎት ነው። የእርሳቸው በድካማቸው ነው፣ የእኔ ግን በእናትህ ድካም፣ በመራቧ በመጠማቷ ስላገኛትን መከራ፣ ከአንተም ጋራ በምድረ ግብፅ በተሰደደች ጊዜ ስለደረሰባት ችግር ነው። እርሳቸው በትጋታቸው ነው፣ እኔ ግን አንተን በተሸከመች ቅድስት ድንግል ልመና በአማላጅነቷም ነው። እርሳቸው በእርሳቸው ንጽሕና ነው፣ እኔ ግን በዕብራይስጥ ማርያም በተባለች የኃጢአትን ቀንበር ባልተጫነባት ንጽሕት ጥጃ በተባለች ድንግል ማርያም በንጽሕናዋ በቅድስናዋ ነው። የኃጢአት የሸክም ሚዛን መክበዱ ከሰማይና ከምድር ክብደት ይበረታል፣ ከእርሱ ደግሞ የምሕረትን ሚዛን ይደፋል። አቤቱ ኃጢአቴ ከሰማይ ኮከብ ከባሕር አሸዋ ይበዛል፣ ከእርሱም ደግሞ ቸርነትህ ይበዛል። አቤቱ ሆይ በእኔ ያደረችውን ኃጢአት ቸርነትህ ያሸንፋል፣ ይቅርታህም ከበደሌ ይበርታ። የምሕረትም ዝናብ የዕዳ በደሌን ደብዳቤ ደምስሰው፣ የማዳንህም ኃይል በእኔ ላይ ይገለጽ። ለቤተ መቅደስህ ተክል ያደረግከኝ አቤቱ ሆይ የውጭ ተክል አታድርገኝ፣ የጽድቅ ተክል አድርገኝ። የኃጢአት አይደለም የእውነት ተክል አድርገኝ፣ የሐሰት አይደለም የፍቅር ተክል አድርገኝ፣ የጽል አይደለም የበረከት ተክል አድርገኝ፣ የመርገም አይደለም የክብር ተክል አድርገኝ፣ የሐሳር የጉስቁልና አይደለም የሕይወት ተክል አድርገኝ፣ የጥፋት አይደለም የአንተ ተክል አድርገኝ፣ የሰይጣን አይደለም የቅዱሳን ቅድስት ተክል፣ በነቢያት ትንቢት ካፊያ የምለመልም አድርገኝ። የመጻሕፍት መጀመሪያ የምትሆነው ኦሪት ደመና የምትጋርደኝ፣ ከቅዱስ ወንጌል ፈሳሽ የምጠጣ ከጎን ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬን ላፍራ። ከቅዱሳን ሐዋርያትም ከቃላቸው ፍሬ የተነሳ እስከ ዘላለም ድረስ የተባረከ የወይን ቦታ ልባል። የጽድቅ ፍሬ የሚያስቀረውንም የኃጢአት እሾህ ጠምዝዘው፣ ከደጁም አሜኬላውን አረሙን ሙጃውንም ንቀለው። አቤቱ ከኔም አርቀው፣ ስርዓትን የሚሰሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ። በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ፣ ጌጤ ሽልማቴ ሆይ፣ ክብሬ ገናነቴ፣ ለችግሬ ሀብት ባለጸግነት፣ ለልምሾነቴም ብርታት ነሽ። የክብሬ አክሊል የወገኖችን መመኪያ ሆይ፣ በፍቅርሽ ወጥመድ በመወደድሽም አሽከላ ሰውነቴ የተያዘ ነው። በበረከ ልቦናዬ ለአንቺ እሰግዳለሁ፣ በፍጹም ልቦናዬም ወደ አንቺ እጮኻለሁ። በችግሬ ጊዜ በፊትሽ እማለላለሁ። ለሆድሽም ፍሬ ይቅርታ መውረድ ዓይኖቼ ያንጋጥጣሉ። አንቺንም ለማመስገን አንደበቴ ይቸኩላል። ለውዳሴሽም ከንፈሮቼ ደስ ይሰኛሉ። ለዘፈንሽም የቃል አመላለስ ያማረ የተወደደ ነው። እጆቼም በመተባበር ያጨበጭባሉ፣ እግሮቼም በፈቃዳቸው ያሸበሽባሉ። ሕዋሳቴም ሁሉ ለአንቺ ይገዛሉ። ፍቅርሽ በልቦናዬ ውስጥ በቅሏልና፣ ስሩም እስከ መሄጃዬ ወጥቷልና፣ ጫፉም እስከ ራሴ ድረስ ረዘመ። የምስጋናሽም አበባ በአፌ ውስጥ ነው። አሁንም ስለ እኔ ለምኝልኝ። ከዚህ ዓለም ሁሉ ጥፋት ከመከራውም ሁሉ በጎውን ሥራም ከሚቃወመው የሰይጣን ወጥመድ እድን ዘንድ የሚያስጸይፈውንም ነገር ሁሉ ከኔ አርቄው። ለበጎ ሥራና ለትሩፋትም የነቃሁ አድርገኝ። ለጸሎትም የተጋሁ ጠላትም ስንፍናውን በላይ ባፈሰሰው ጊዜ የልጅሽ የመለኮትነቱ ፍቅር ያንቃኝ። ለምስጋናውም የተጋሁ ያደርገኝ። ቸርነቱንም ያለማቋረጥ ላመስግን። አንቺም ደግሞ ስለ ኃጢአቴ ቸል አትበይኝ። የከንፈሮቼንም የምልጃ ቃል አንቺ እሺ በጎ ብለሽ ልጅሽን እሺ በጎ አሰኝልኝ። የግድ በይው እመቤቴ ሆይ የከንፈሮችን ጸሎት እንዲቀበል። ጸሎቴም በጭንጫ ላይ እንደተዘራች ዘር ሳትበቅል ሳታብብ ሳታፈራ እንዳትቀር አትሁን። ከአሸናፊ እግዚአብሔር ጆሮ ገብታ የልቤንም ግዳጅ ከእርሱ ዘንድ ፈጽማ ከምሻው ነገር ጋር ወደ እኔ ትመለስ። ምኞቴንም በማግኘት ደስ ታሰኝኝ። በዕብራይስጥ ማርያም የተባለች የተመረጠች ድንግል እመቤቴ ማርያም ሆይ ከጸሎትሽ ረዳትነት በቀር ሊረዳኝ የሚችል እንደሌለ አወቅሁ። ከልመናሽን በቀር የሚያድን እንደሌለ
ያለ በኩርሽም የሚበጀኝ እንደሌለ አወቁ። ድንግል ሆይ ከምልጃሽ በቀር ሊጠብቀኝ የሚችል እንደሌለ አወቁ። ያለ ማኅፀንሽም ፍሬ ሊራራልኝ የሚችል እንደሌለ ይህንን አውቄ ወደ አንቺ ተጠጋሁ። በልጅሽም አመኑ፣ እርሱንም አመለኩ፣ ቸርነቱንም ተስፋ አደረጉ። በዚህ ሳለውን ብበድል ይቅር ይበለኝ፣ ብሰናከልም በእርሱ ልደገፍ፣ በወድቅም ልነሳ፣ ወደ ጨለማም ብሄድ እግዚአብሔር ያብራልኝ፣ እርሱ ለሕይወቴ የታመነ ነውና። እግዚአብሔር ረዳቴ ነው፣ የምስጋናዬም ዘመን ነው። ድንግል ሆይ በአንቺ ተጠግቼ የልጅሽንም ቸርነቱን አምኜ ሳለው የብረት ጥሩ እንደለበሰ አርበኛ ድንጋይም እንዳያገኘው በራሱ ላይ የመድኃኒት የሕይወት ጋሻ እንደመከተ ነኝ። ድንግል ሆይ በጦርነት ጊዜ መመከቻ ጋሻዬ ነሽ፣ በጸብ ክርክርም ጊዜ መሰውሪያዬ፣ በጉባኤ መካከል ግርማ ሞገሴ፣ በጠላትም ሀገር የመድኃኒት አምባ ኮረብታ ነሽ። የመለኮትን ዕንቁ የምትሸከሚ የወርቅ ሳጥኔ ነሽ። ለሰማያዊ ሰርግ የሚረባ የሚጠቅመውን የክብር ገንዘብ ለመግዛት በደሴቱ ሁሉ የምሻገርብሽ መርከብ ድንግል ሆይ ውዳሴሽን ለመናገር አፌን ክፈች፣ በውስጡም የልጅሽን የወዳጅሽን ምስጋና ሙዩ። ከቅንድቤም የስንፍናውን እንቅልፍ ከዓይኖችም የከበደውን መኝታ ሥጋ የለበሰውን ፍጥረት ሁሉ ነፍስ የተዋሃደውን ሁሉ መንቀሳቀስ እንደማይችል የሚያደርገውን አርቂልኝ። የዚህንም ዓለም አለል ዘለል ማለት አርቂልኝ። ብተኛም እንቅልፌ ልክ መጠን ያለው ይሁን። የአንቺንም ምስጋና የማስታጉል አያደርገኝ። በመኝታይም ደግሞ ጠብቂኝ። እርኩሳ መናፍስት እንዳይሰለጥኑብኝ፣ በክፉ ሕልምም እንዳይጣሉኝ ጠብቂኝ። ከነቃሁም በኋላ የዚህ ዓለም ሥጋዊ ፈቃድ ልቦናዬን ጨልጦ እንዳይወስደው ጠብቂኝ። የሰውን ጉልምስና እንደ ሪያ የተስበደበደ በሚያደርገው በዝሙት ምክንያት ቢሆን፣ በፍቅረ ነዋይም በተድላ በደስታም ቢሆን፣ በሚያስት ባለጸግነትም ቢሆን የኃጢአት እሾህ የእግዚአብሔር ቃል የሚያንቀው አጫንቆም የሚይዘው ያፈራም ዘንድ የማይተወው በእርሱ ምክንያት ቢሆን እንዳያታልለኝ ጠብቂኝ። የልጅሽ የባሕርይ ሕይወቱ የጽድቅ መንፈስ ጰራቅሊጦስ ግን በሥጋዬና በነፍሴ የሚበራ ይሁን። ለሰይጣንም ወደ እኔ የሚገባበት ምክንያት አይስጠው። በከንፈርም ከነገር ጋር ቢሆን፣ በሐሜትም ቢሆን፣ በአፍም ቢሆን፣ በጥርስም ከሳቅ ከጨዋታና ከተድላ ደስታ ጋር፣ በዓይንም ከማየት ከማመንዘርም ጋር፣ በጆሮም ነገረ ዘርቅ የሐሰት ነገር ከመስማት ጋር ቢሆን፣ በልቦናም ከአመፅና ከሽንገላ ጋር፣ በሐሳብም ከቂምና ከቅናት ጋር ቢሆን፣ በእጅም ከቅሚያ ጋር፣ በእግርም ደም ለማፍሰስ ከመሮጽ ጋር ቢሆን፣ በአፍንጫም የሴቶችን ሽታ ከማሽተት ይኸውም የጎልማሶችን ልቦና የሚማርክ በሰውነት ባሕርይም በሚሆን በሥጋዊ ፈቃድ በሰውነት እሳት ከሚፈስ ምኞት ጋርም ቢሆን ይህ የስህተት መንፈስ እኔን ወደ እርሱ የሚሸነግልበት ምክንያት አያገኝ። የልጅሽ መንፈስ ግን ማደሪያ አድርገኝ፣ በውስጤም ይግባ፣ በላይም ይረፍ። አንቺንን ለማመስገን ዝግጆች የሆኑ ዘንድ ከንፈሮችን ይቀድሳቸው። ድንግል ሆይ ከኃጥእ ሰው ምስጋና ለምኔ ነው አትበይ። ንጽሕናሽን የኔ ርኩሰት አያረክሰውምና ማመንዘሬንም ቅድስናሽን አያረክሰውም አያስነቅፈውም። ድንግልናሽም ስለማመንዘሬ በርኩሰቴ የሚሆንብኝ ዕዳ በደል የሚከፍለኝ ይሆን። ድኩም በጽኑ እንዲድን ኃጥእ በጸሎትሽ ይጸድቃልና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ለምስጋናሽ አፌን በከፈትኩ ጊዜ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር በሌሊት ወደ እኔ ነይ። እኔ በለመንኩ ጊዜ አንቺ አማልጅ፣ ልጅሽ ደግሞ ኃጢአቴን ያቅልል። እኔም በጸለይኩ ጊዜ አንቺ ለእኔ ስርየት ለምኝ፣ ልጅሽ ደግሞ ይቅር ይበለኝ። ለመለመንም እኔ እጄን በዘረጋው ጊዜ አንቺ ወደ ልጅሽ ለምኝ፣ ልጅሽም ስለ አንቺ ልመናን ይቀበል። ድንግል ሆይ የሱራፌል የዕጣናቸው ጽንሃ፣ የኪሩቤልም የምስጋና መቅጃ፣ የወርቅ መጥለቂያ፣ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነግ፣ የማይተኙትም የውዳሴያቸው ፈልፈል ምንጭ፣ ድንግል ሆይ ያልበደሉት የድንግልናቸው መመኪያ፣ ያላደፉትም የንጽህናቸው አክሊል፣ ድንግል ሆይ የሚጋደሉት የመታገሳቸው ዋጋ፣ የመድኃኒታችንን የመስቀሉን ቀንበር ለሚሸከሙ የቅድስናቸው አጽ፣ ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ የትንቢት ኃይል፣ የልዑል እግዚአብሔርን ወንጌል ያስተማሩ ሐዋርያት ምስጋና ወሬ፣ ድንግል ሆይ የእግዚአብሔር እጅ የተከለሽ የገነት ዛፍ፣ የመንፈስ ቅዱስ ኃይል ያሳበባት፣ የአበም ጥላ ከፍሬ ያደረሳት፣ ኪሩቤል በክንፍ የሚጋርዱሽ፣ በታቦት ላይ የምትሆኚ ምሳል ድንግል ሆይ የጥበብ መንፈስ በተመሉ በአስልኤልና ኤልያብ እጅ የተሰራሽ፣ ጠልን የተመላሽ የዮሳ ልጅ የጌዲዮን መንቀል፣ እንደ እሳትም የምትሆኚ የኔሮ ልጅ የምስጋና ጽዋ ድንግል ሆይ በማኑሄም ልጅ እጅ ከአንበሳ አፍ የተቀዳሽ ማር ወለላ፣ ድንግል በራሱም ጸጉር የነበርሽ ኃይል፣ የአካዝ ልጅ የዕድሜውን መጨመሪያ ድንግል ሆይ ለምልክትም ፀሐይ እስከ 10 ማዕረግ የተመለሰብሽ፣ ዳግም የልጁ የኃጢአት ማስተሪያ ያውም ልጁን ለጣዖት በሰዋ ጊዜ የቀዓት ልጆች የክህነታቸው ልብስ ድንግል ሆይ የቆሬም ልጆች መስፈኛ የማመስገኛ ዕቃ ድንግል፣ የሌዋውያንም የመስሪያቸው ዕቃ የደም መርጫ ዕብራውያንም የመራሽ ስርጉት ደመና ድንግል ሆይ የትንቢት ቡቃያ የኢየሩሳሌም የይሁዳ ቡቃያ ቤተልሔማዊት የገሊላ ልጅ የእስራኤል ድንግል ሆይ የያዕቆብ ልጅ በሥጋ የአሕዛብ የሀብት መመኪያ
ድንግል ሆይ በመወለድ የዳዊት ልጅ በሃይማኖት የአሕዛብ እናት ድንግል በአምልኮታቸው የሚመኩ ወገኖች አክሊላቸው በወገን ለሚመኩ ወገኖች ልጃቸው ድንግል ሆይ የእስራኤል ቤት ተክል የይሁዳ ቡቃያ ከዳዊት ግንድ የወይን ሐረግ ለምልመሽ አበበሽ የተገኘሽ እኛም ደግሞ በድንግልናሽ አበባ ተሻተን ከንጽህናሽን ፍሬ በላን በጥላሽም አረፍን። እንግዲህ ግን በአንቺ እንድንድን አወቀን። በልጅሽ በወዳጅሽም በሥጋውና በደሙ ቁርባን እንድናለን። በኦሪት እንዲህ የሚል ተጽፏልና የመሥዋዕቱ ደም ሁሉ የነካው ቅዱስ ነው። እኛም ደግሞ በልጅሽ ደም ተቀደስን፣ በበኩርሽም በጎኑ ፈሳሽ ንጹሐን ሆንን። ድንግል ሆይ አንቺ እጅሽን በራሴ ላይ ጫኝ፣ ቀኝሽንም በመካከሉ ራሴ ላይ አኑሪው። ቁርባኔም በፊትሽ በልጅሽም በአማኑኤል ፊት ያማረ የተወደደ ልጅሽ የተቀበለው ይሁን። በባሕርይ አባቱም በአብ ባሕርይ በባሕርይ ሕይወቱ በመንፈስ ቅዱስ ፊት ያማረ የተወደደ ኃጢአቴን የሚያቃልል ዕዳ በደሌንም የሚደመስስ ለደከሙትም ሸክማቸው ለከበደ ብርታት እረፍትም ይሆን። ድንግል ሆይ ለነገሥታት ክብር ጌትነት ገናነት ለማይመናን ብርሃን የክብር አዘቅት የበረከት ምንጭ ሆይ ስለ እኔ ወደ ልጅሽ ማልጅ። በሰማይ በምድር በረከት እንዲባርከኝ በነቢያትና በሐዋርያት በረከት በቅዱሳንም ሁሉ በረከት እንዲባርከኝ ከልጅሽ በረከት እሻለሁ። ያዕቆብ የዮሴፍን ልጁ እንደባረከው እንዲህ ሲል በተስማሙት በተራሮች በኮረብቶች በረከት በልዑል እግዚአብሔር መላእክት በረከት በጡት በማኅፀን በረከት በአባት በጸናቸው እናት በረከት እኔም ደግሞ ከልጅሽ አንደበት ፈጽሜ በረከት እሻለሁ። እርሱ የባረከውን ሊረግም የሚችል የለምና። የቢዖር ልጅ ባላቅም እንደተናገረ እንዲህ ሲል ባላቅ የሶፎር ልጅ ከሜሶጴጦሚያ ጠራኝ እንዲህ አለኝ፣ ና የያዕቆብን ዘር እርገምልኝ፣ እስራኤልን ስደባቸው አለኝ። ምን እሰድባለሁ እግዚአብሔር ያልሰደበውን? ምንስ ረግማለሁ እግዚአብሔር ያልረገመውን? ኮከብ ከያዕቆብ ይወጣል፣ በተራሮች ራስ አደርገዋለሁና በኮረብቶችም አስተውለዋለሁ። እነሆ ለብቻው የሚያድር ሕዝብ ነው፣ ከአሕዛብም ጋር አይቆጠርም። እግዚአብሔርም አምላኩ ከእርሱ ነው። እስራኤል ለእግዚአብሔር እንደተለየ ለዓለም ሁሉ ንጉሥ አስራት እንደተነሳ እንዲሁ ደግሞ እኔን ለልጅሽ የተለየው አድርጊኝ፣ ለአምልኮቱም እድል ፈንታ ልሆን። አንቺም አስራት አድርገሽ ውሰጂ፣ ለምስጋናሽም አገልጋይ ልሁን፣ ባሪያሽም ልባል። ባርነቴን ለአንቺ በመስጠት ስሜን እንደጻፍ እንዲሁም የሰጠሁሽን የባርነቴን ደብዳቤ ጻፊ። ልጅሽ በደሙ የዋጀኝ እኔን እንድጎዳ አትጠይኝ፣ ልጅሽንም እንዲህ በይ፣ ይህንን ጎስቋላ ባሪያ በክቡር ደሙ የገዛውን ስለ በደሉ ስለ ጉስቁልናው አትናቀው። ገንዘቡን በወርቁ የገዛውን ለመጥላት የሚችል የለምና። ልጄ ሆይ በደምህ የገዛውን ኃጢአተኛውን ባሪያህን እንግዲህ እንዴት ትንቀዋለህ? አይደለም፣ ይህንን ፍዳ አታድርግ። ከባሪያም ጋር ወደ ክርክር አትግባ። ሕያዊት ነፍስ ያለችው ሁሉ በአንተ ፊት እውነተኛ አይደለምና። ልጄ ሆይ የኃጢአትን ቁጥር አታስብ፣ እንደ በደሉም አታደርግበት። ስለ ኃጢአቱም አትበቀለው። በሰውነቱም ቢበድል በገቢርም በሐልዮም ቢሆን ስለ ፍዳ እኔ ጸሎትን ማማለድን እከፍላለሁ። ይቅርታ የአባትህም ቸርነት የመንፈስ ቅዱስን ምሕረት በዘመኑ ሁሉ ባሪያህን ይጎብኘው ይርዳው፣ ለዘላለም በእውነት ያለ ሐሰት አሜን።